አፑን ካወረድን በኋላ እዚህ ጋር ምን አለ? ስም አለ። ስማችንን እዚህ ጋር እንጽፋለን። ከዛ እዚህ ጋር ቆይ ልመልሳችሁና ኦኬ አልመለሰኝም። ያው መጀመሪያ ላይ በጉግል ነው በፌስቡክ የሚለውን ያስመርጣችኋል። እናንተ ጉግል ምረጡለት። ከዛ እዚህ ጋር ስም አለ። ስማችሁን ታስገባላችሁ። ከዛ እዚህ ጋር ደግሞ የተወለዳችሁበትን ቀን ታስገባላችሁ። ከዛም እዚህ ጋር ኢትዮጵያ እዚህ ጋር በኢትዮጵያ ስለሆነ አትሊስት ከ18 አመት በላይ እንዲሆን እንደዚህ አድርጋችሁ ትሰጡታላችሁ ማለት ነው። ከ18 አመት በላይ እንዲሆን አድርጋችሁ ከዛ እዚህ ጋር ሀገር ኢትዮጵያ ማለቱን እንዳትረሱ። እዚህ ጋር ደግሞ ኢንቫይተር አይዲ የሚል አለ። ኢንቫይት ያደረገን ሰው አይዲ እዚች ጋር እናስገባለን ማለት ነው። እዚች ጋር እናስገባለን። አሁን እኔን ኢንቫይት ያደረገኝ ላሳያችሁ። ይሄው 26 47 31 66 ከዛችን ዲኮፒ አድርገን እንይዛትና እንመለሳለን። የቱ ጋር እዚቹ ጋር እንመለስና እዚቹ በሱ ስር እንሆናለን ማለት ነው። እዚቹ ፔስት እናደርጋለን። ከዛ ጾታ እዚህ ጋር ያለ ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ሴት። እሺ ይሄንን እንዳትሳሳቱ። እኚህ የሚሞሉትን እዚህ ሀገራችሁን የተወለዳችሁበትን ቀን እንዳትሳሳቱ። ይሄንን እና ጾታችሁን እርግጠኛ መሆን አለባችሁ። እዚህ ጋር የፈለጋችሁትን ፎቶ ማስገባት ትችላላችሁ ማለት ነው። እዚች ጋር እዚህ ጋር ኮንፎርም እንልና አሉ ብለን ሰጥለትና ከዛ ይሄው እንደዚህ አድርገን ቺን ራይት የምትለውን እንነካታለን ማለት ነው። ከዛ በኋላ ምን እናደርጋለን? እዚህ ጋር አሁን እንትን ይልናል፣ ኔትወርክ ነው ያዘኝ ይቀየርልናል ማለት ነው። አሁን እንደምታዩት ቀየረ። ከዛ እዚች ጋር ጾታውን እርግጠኛ ከሆናችሁ በኋላ አይታችኋል። ሜል የሚለውን ስንጫን ሰማያዊ ሆናለች። እሷን ምጫናችንን እንዳንረሳ። ወንድ ከሆነን ደግሞ ፊሜል። እኔ አሁን የወንድ አካውንት ለመክፈት ስለፈለኩኝ ነው። ከዛ እቺን ሰብሚት የምትለዋን አንዴ ክሊክ እናደርጋታለን ማለት ነው። ኮንፎርም እንለዋለን። ከዛ በኋላ ያው እናንተ አሎን እያላችሁ ሂዱ። እሺ እኔ ስለማልፈልግ ዶንት አሎን እንለዋለሁ። ኦኬ አሎ እያላችሁ መክፈት ነው። ወደ አፑ ስንገባ ያለው ቦታ ነው ማለት ነው። ይሄ የመጀመሪያው ገጽ ነው። እኚህ የምታዩቸው ሰዎች ላይቭ ላይ ነው ያሉት ማለት ነው። የራሳቸውን ነገር እያደረጉ እያስተማሩ ሊሆን ይችላል። የሚዘፍኑ ከሆነ የሚደንሱ ከሆነ የራሳቸውን ነገር እያሳዩ ነው ማለት ነው። አሁን ምንድነው የተፈለገው? ወደዚህ አፕ ያመጣንን ሰው ኤጀንት አይዲ ለመሙላት ነው ማለት ነው። ምን እናደርጋለን? ቻት እዚሽ ጋር የምትታያችሁ በቀኝ የመጀመሪያዋን አንዴ እንነካታለን። እንደዚህ ስንነካ ምን ያመጣልናል? እዚህ ጋር የኛ ስም ከዛ የኮይናችን መጠን ምንም ስላልሰራን ያው ዜሮ ነው አሁን ስለከፈት ነው። ይሄ ደግሞ የፖይንቱ መጠን አለ ማለት ነው። ትንሽ ስክሮል እናደርግና እዚች ጋር ማይ ኤጀንሲ የምትለው አለች። ማይ ኤጀንሲ የምትለዋን እሷን አንዴ ክሊክ እናደርጋለን። ከዛ ይሄ ጆይን ኤጀንት ይላል አይደለ? ስለዚህ እዚች ጋር ፕሌስ ኤጀንት ኢንተር ኤጀንት አይዲ የሚለውን አንዴ ክሊክ እናደርግና ቅድም እዛ ጋር ኮፒ ያደረግናትን እዚች ጋር መተን ወይንም ደግሞ የኤጀንታችንን አይዲ እቺን ፔስት እናደርጋለን። አሁን ፔስት ስናደርግ ከስር መጣ ማለት ነው። ቅድስት ብሎ ከስር መጣ። እቺ ኤጀንታችን ናት ማለት ነው። ስለዚህ ምን እናደርጋለን? አሁን ፕሊስ ኢንተር ኤጀንት አይዲ የሚለውን አንዴ እንጫናለን ማለት ነው። ከዛ ኮንፎርም እንለዋለን። ከዛ ኮንግራጁሌሽን ብሎ ይመጣል ማለት ነው። ስለዚህ ይህ አካውንት በቅድስት ስር ነው ያለው ማለት ነው። ስለዚህ እዚህ ጋር ምንድነው ማድረግ ያለብን? እዚች ጋር ያለችውን ቀስት ነክተን መውጣት። እሺ አደራ እዚች ጋር ያለችውን አይ ዋንት ቱ ኳይት የምትለዋን እንዳትነኩ፣ ከስር ያለችውን። እሺ ስለዚህ እቺን